መቼም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል 2 ብር የሚሸጥ ሳሙና 2.75 ሆኗል የኑሮ ነገር እንዴት መኖር ይችላሉ በአሁን ብዙ ችግር አለ ኢትዮጵያ ህዝብ ደግሞ ቢረዳ ጥሩ ነበር ለችግር ግን አይረዳም ብዙ ችግር አለው ሱቅ ስትሄድ 5 ሳንቲም መግዛት አይቻልም ዘይት 20 ብር ገብቷል አንድ ፍርኖ ዱቄት 5 ብር ገብቷል ሱካር 7 ብር ገብቷል ሹሮ 7 ብር ገብቷል ምንም ችግር አለው ሰው መኖር አይችልም እያንዳንዳችን ኑሮን አልቻልነው ኑሮ በጣም ከብዶናል እስከመቼ ነው በዚህ ሁኔታ መቀጠል የምንችለው ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው ስለዚህ እንዴት አድርገን ነው መኖር የምንችለው ለምሳሌ ስንዴ ተሰጠ ስንዴ ማለት ስንዴ ብቻው ምንም እናደርገው ነገር የለም በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው